ጀዋር መሐመድ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼው አላውቅምና ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው? ሁለተኛ ምንድን ነው የምትሰራው ጀዋር መሐመድ? በቀጥታ ስራ ምንድን ነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል። እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣህበት ይታወቃል። እና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁ። እና ምንድን ነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድን ነው? ሁለተኛ የመጨረሻው ጥያቄ የፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት ብር እንዳለ ይታወቃል። ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃል። እና በዓለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለእነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል አንተ እንደ አንድ ኢትዮጵያዊ ባለሀብት ማለት ነው?